እህቶቼ እንዴት ናችሁ? ሰላም ናችሁ ወይ? አንድ ነገር እኔ ያስገረመኝን ነገር ልነግራችሁ ነው። በዚህ ባለሁበት ሀገር በምኖርበት ሀገር ማለት ነው። ይሄን ታስታውሳላችሁ? ልጅ እያለን ትምህርት ቤት ማለ ሕፃናት ቄስ ስንማር ይሄ ነገር ቅጠሉ ማለት ነው እና ስለገረመኝ ነው። እና እምዬ ማርያም ዳቦ ድፎ እንለዋለን። ከዚህ ጋር የሆነ ክብ ነገር ፍሬ ነገር ያወጣና እሱን ፍሬ አውጥተን እንበላ ነበረ። የሚዬ ማርያም ዳቦ ድፎ እያልን ማለት ነው። እና እኔ ባለሁበት ሀገር ለደም ማነስ አንተክትከው ሁሉ ይጠጡታል። ለደም ማነስ ይጠቀሙታል። ሀዲድ ነው ይባላል። ሀዲድ ይሉታል እና ይጠቅማል ለብዙ ነገር እና እኔ ደም ማነስ ይዞኛል ብዬ ስላቸው ይሄን ነገር ተጠቀሚ ብለው ሽንኩርት ይገባበታል፣ ነጭ ሽንኩርት ይገባበታል። እንደገና ደግሞ የድንብላል ቅጠሉ ይገባበታል፣ ቅመማ ቅመም ይገባበታል፣ 7 መከለሻ እና ቁርንፉድ ይገባበታል ማለት ነው። ቅመሙ ማለት ነው እና ጨው እና ነጭ ሽንኩርት የተወቀጠ እና በጣም ገርሞኝ ነው። በጣም የምታውቁት ልጆች ካላችሁ ይሄን ነገር ማለት ነው ስሙን እኔ እምዬ ማርያም ዳቦ ድፎ ቅጠል ነው የምለው። በእኛ በኢትዮጵያ ስም አላውቀውም። እና በጣም እዚህ ሀገር በጣም ነው የሚበላው። በጣም በዚህ ላይ ደግሞ በጣም ውድ ነው የተገዛበት ሂሳብ ማለት ነው። ይሄ የምታዩት ኪስ እና ይሄ የምታዩት ቅጠል $6 ነው ምናምን የተገዛው እና ይሄኛው የሚጣል ነው። ልክ እንደዚህ ውስጡ ክፍል ያው በእጄ ስለያዝኩት ነው ካሜራውን ያው በሞባይል ስለሆነ ነው የምቀርጸው። እና ልክ እንደዚህ እዚህ ጋር እንደዚህ ይሄ ውስጡ ነጭ ከሆነ አይሰራም ማለት ነው። እና ይኸውላችሁ ይሄ አሁን መርጬ ያወጣሁትና እየከተፍኩት ነው። ይሄ አሁን ይታጠብና ሽንኩርት በደቃቁ ተከትፎ ሽንኩርቱ ይጠበስና ይሄ ታጥቦ ውሃው ከተንጠፈጠፈ በኋላ የጠበስኩት ሽንኩርት ላይ አደርገዋለሁ። ልክ ከጠበስኩ በኋላ እሱን እየጠበስኩኝ እያለ ይሄን እየጠበስኩ እያለ የድንብላል ቅጠሉን ደግሞ ከትፌ እላዩ ላይ ጨምራለሁ። ከዛ እየተቆላላ እያለ ደግሞ የተወቀጠ ነጭ ሽንኩርት ቅመማ ቅመሙን አርግቼ ለብ አርግቼ ማውጣት ነው። ከቻላችሁ በዳቦ ይበላል፣ ካልቻላችሁ በእንጀራ ይበላል ማለት ነው። እና በጣም መድኃኒት ነው። እውነቴን ነው። ለእኔ የጠቀመኝን ለእናንተ ይጠቅማችኋል ብዬ ነው። በእኛ በኢትዮጵያ ግን ይሄ የሚጣል ነው፣ አረም ነው። በእኛ በኢትዮጵያ የሚባለው ይሄ አረም ነው፣ አረም ነው የሚባለው። ስለዚህ እኔ ያው ለእናንተ የጠቀመኝን ልንገራችሁ። በጣም ገርሞኝ ነው